ክፍል 2 ወድቆ የተገኘው ሜሞሪ ማስታወሻ ይቀጥላል። አሁን ግን እንደ በፊቱ ተስማምተው መኖር አልቻሉም። ልጅም አድጋለችና ውጭውን ማየት ትጀምራለች። እናት ደግሞ እሷን ባይ ሲመጣ እንኳን የተወሰነ ለማግኘት የእሷን ከቤት መዋል ይፈልጉታል። ግን አልሆነም። እጅግ የተናደዱባት እናት ዳግመኛ በጀመሩት የመጠጥ ሽያጭ ህይወት የተቃና ኑሮ መኖር ባይችሉም ሰው ሲያናግራት ካዩ ከመደርደሪያው ላይ ያለውን ጠርሙስ አፈፍ አድርገው መወርወር አይቸግራቸውም። ጸባቸው፣ አለመግባባታቸው፣ የእሷ ማደግ፣ የልጅቷ ቀና ማለት ከቤት ወጥታ ከሌሎች ወጣቶች ጋር እንዳደረጉት ተስማምታ ለመኖር ጠፋች። በቀጥታ ቡና ቤት ገባች። ያለችበትንም ደበቀች። ስራዋ ሁሌ ምሽት ስለሆነ እናት የሚፈልጓት ቀን ብቻ ስለነበረ ሊያገኟት ባለመቻላቸው ተስፋ ቆረጡ። ፈለጓት፣ ጠየቁ፣ አፈላለጉ። በፖሊስ ጣቢያም በቀበሌም በማመልከት ፍለጋቸውን አጧጧፉት። አንድም እዚህ ጋር አየሁ ያለ ሰው የለም። ተስፋ ቆርጠዋል። እውነትም ተስፋ ቆርጠዋል። የከፈቱትን የመጠጥ ቤት ሽያጭ ዘግተው እልም ብለው ከሀገር ተሰወሩ። ልጅ ኑሮዋን ከቡና ቤት ካደረገች ሰነባብታለች። ጥሩ ገንዘብ ማግኘትና አሸሸ ገዳሜው ጭምር ተመችቷታል። ብዙ ጓደኞች አፍርታለች፣ ደንበኞችንም ጭምር። ከቤት ቤት እየተዘዋወረች ስትሰራ አመታትን አስቆጠረች። ከዚህ ህይወት የምትወጣው አትመስልም። ሰውነቷ አምሯል፣ ጸጉሯ ረዝሟል። በተለይ የሚቆጣጠርና የት ወጣሽ የት ገባሽ የሚል በሌለበት መኖሯ ደስተኝነቷን አግዝፎታል። አልፎ አልፎም ቢሆን አባቷን ማሰቧ አልቀረም። ግን ምን ብላ ትሄዳለች? አሁንማ ረክሳለች። አባቷ ከሚጠሉትና ከፈሩት ቦታ የበላይ ተቀምጣለችና አፈረቻቸው፣ ፈራቻቸው። አባት ግን ማፈላለጋቸውን አልተውም። ከቀን ቀን አገኛታለሁ በሚል ምንም የመገኛ ዘዴ ባልነበረበት በ1960ዎች ውስጥ ልጃቸውን ፈልገው ለማግኘት አልቸገራቸውም። ለመጣ ለሄደው ሁሉ ስሟን እንደሰጡ እንዳለቀሱና እንደጠየቁ ኖረው አንድ ጥሩ ቀን አገኟት። ማግኘት አይበላውና ተገኘች። አባት ልጃቸው እንድትማርና ትልቅ ቦታ እንድትደርስ ዘወትር ህልማቸው ስለነበር ሰው እንድትሆን ዛሬ እዚህ ሲያገኟት በህይወት መኖሯን ብቻ ስለነበረ ማወቅ የፈለጉት ለጊዜው አልተከፉም። ጥቂት ሲቆዩ ግን ውትወታቸውን አላቋረጡምና ካለችበት ለመውጣት የልባቸውን ክፍተት ነገሯት። ልጅ ትምህርትም ለገንዘብም ይሄም ለገንዘብ የሚል አመለካከት ያላት ይመስላል። ብማርም ብሰራም መጨረሻው ገንዘብ የሚል። ከስራዋ መውጣት አላስፈለጋትም። አባት እዝን ብለው ይመለሳሉ። በሌሎች ቀናትም ሲመጡ እዛው ህይወት ውስጥ ስለምትሆን መላው ጥፍት ቢላቸው አዲስ አበባ ለሚገኘው መምህር ወንድማቸው ጉዳዩን ያማክሩትና ተስፋ ባይኖረውም ወንድሜን ከሚከፋው ልሞክርላት በሚል አብሮ የሚሆነውን ሁሉ ለማድረግ ይወስናል። እሷም ቦታ ለውጣ መኖሯን ቀጥላለች። ቀን አትታይ፣ ማታ ብቻ ፀሐይ መስላ ብቅ ማለት መርጣለች። ዳግመኛ ትምህርቷን እንድትቀጥልና ስራ እንዲኖራት ቢመክሯትም አሻፈረኝ ብላለች። አባቱም የእሷን የክርስትና እናት የኢትዮጵያ አየር መንገድ ያወጣውን ማስታወቂያ አዲስ አበባ የሚገኝ አንድ ዘመዷ ስለጠቆማት በአፋጣኝ እድሉን ተጠቅማና ተወዳድራ በትምህርቷ በማለፏ አሁን ከኢትዮጵያ ወደ ውጭው ዓለም የመመላለስና ኑሯን አስተካክላ የመምራት እድል ስለፈጠረላት በጥሩ ህይወት ላይ ትገኛለች። የክርስትና ልጇን ማለትም እናቴን ፈልጋ አፈላልጋት በነበረበት ሰዓት እሷ ወደ አዲስ አበባ እናቷን ተከትላ መጥፋቷን ሰምታ አዝና ኑሯን አሜሪካ ካደረገች ጊዜያቶች አልፈዋል። ሁሉንም አስበው ፍዝዝ ካሉበት በዝግታ አንገታቸውን መልሰው ክፉኛ አዝነው ልጄ ወገን የቅርብ ዘመድ የለሽም፣ የእናትሽን ወገኖች እንኳን
ብትዛመጂና ብታውቂያቸው እንደው ለክፉ ቀን የሚሰራ ዘመድ ቢኖርሽ መልካም ነው። አንዳንዴ ወንድሜን አጎትሽን እስቲ ጠይቂው፣ ደህና መሆንሽንም ከሱ ሰማለሁ ልጄ። ሐሳብሽን ለመቀየር ሞክሪ። አያዋጣሽም ልጄ፣ ኋላ ይጸጽትሻል። እንግዲህ እኔስ ዳግመኛ አልመጣም፣ የመጨረሻዬ ነው። አቅሜም እየደከመ ጤናዬም እየተዛባ ነው። ደህና ሁኚ ልጄ፣ ለራስሽ ወቂበት፣ መንገድሽን ለይ፣ ሰው ለመሆን ጣሪ። ሰላም ሁኚ ልጄ። የክርስትና እናትሽ ያለችበት እንኳን ከኔ በተሻለ አንቺ ፈልገሽ ማግኘት ትችያለሽ ልጄ። እኔም ዘመዶቿን ልጠይቅ፣ አንቺም ወደኛ ቅረቢ። እባክሽ ልጄ ሰው ሁኚ። አንድ ልጄ እኮ ነሽ፣ የመጀመሪያ ልጄ። እባክሽ ልጄ እባክሽ ብለው ቢለምኑ ቢማጸኑ ልጅ አልሰማች። ደህና ሁኚ ልጄ ብለው ጉዟቸውን ወደ ሀገራቸው አደረጉ። ከቤት ቤት መቀያየሩ፣ ብሮችን ማግኘትና እንደ ልብ ማጥፋቱ፣ ማማር ማጌጡም ጭምር ልቦናዋን ሰውሮታልና መስሚያና ማገናዘቢያ ጥቂት ሕሊና አጥታ ኑሮ ብላ ገፋችበት። በዚህ መሃል ነበር በየትኛውም ቀን በሚገናኙበት ጊዜ ማውራትና እንደ ሰው መዝለል የማይመቸው አባቴ ጋር የተገናኙት። ባህሪው ዝም ሲሆን ገንዘብን በማግኘት እንጂ በማጥፋት አያምንም። ወጣት ነው፣ ያውም የአየር ወለድ ቀልጣፋና ብሩህ ፊት ያለው የቀይ ዳማ ጥርሶችምችም ያለ ወጣት፣ ከወታደሮች መሃል በእርጋታ የተነገረለትና ብቸኝነትን ተገን ያደረገ ለስላሳ ሰው። አዘውትሮ ተመላለሰ፣ አያት፣ ተያዩ። በወቅቱ ግን ከሌላ ከአንድ የአየር ኃይል ሰራተኛ ጋር አብረው ለመኖር ቃሏን ሰጥታ የነበረ ቢሆንም ቃል የሰጠችው ወጣት በብሔሩ የሌላ ቤተሰብ ሰው ነውና እሷን አልመረጧትም። ቤተሰቦቿ እሷን ማግባት እንደሌለበት የቡና ቤት ሴት ስለሆነችም በብሔርም አንድ ስላልሆኑ የነሱ ሀረግ ውስጥ ስለማትመደብ ወላጆቹ ትቅርብህ፣ አይሆንም ካልክ እንረሳሃለን በማለት ያስፈራሩታል። ቢሆንም አዘውትሮ ከመምጣትና እንደ ባልና ሚስት ከመሆን አግዷቸው አያውቅም። እሷን ብትሆን ሊጋቡ እንደማይችሉ የቤተሰቡን አቋምና የሱን ጥንካሬ በለካችው ቁጥር መራቁን ፈልገዋለች። ዛሬ ግን አይኗ ያየውን ለማግኘትና ይሄንን የቤተሰብ ጭቅጭቅ ያለበትን ሰው እርግፍ አድርጋ ትታ ከዚህኛው ጋር ለመሆን ፈልጋለች። አብረዋት አማካሪ ከነበሩ ሴት ጋር በመመካከር ያረገዘችውን ልጅ ለማስወጣት ብዙ አሰቡ፣ መከሩ፣ ሞከሩ። ጊዜው አልፎበታልና አልሆነም። ወንድ ልጅ ተወለደ። ገና የአራስ ሽታዋ ሳይጠፋ ነበርና ከአባቴ ጋር የተዋወቁት። በተቻላት ሁሉ ራሷን ንጹህ ለማድረግና ላለማሳወቅ ተጣጣረች። አባቴም የአራስ ገላ ሽታ በደንብ ሸቶታል። ሰውነቷም በቂ የሆነ መረጃን አድርሶታልና ከምትኖርበት ቤት ለመሄድና ለመጎብኘት ቀጠሮ ያዙ።